ለማስተማር አህዮች እንዲፈቱ ሐዋርያትን ላከ። የሚፈቱ ሐዋርያት እንደሆኑ ለሐዋርያት የተሰጠው ስልጣን የታሰሩትን መፍታት፣ ነፃነት ያጡትን የክብር ነፃነት፣ የእምነት ነፃነት፣ የወንጌልን እውነት በመንገድ እውነተኛውን ነፃነት ወደሚሰጠው ወደ ክርስቶስ ማቅረብ እንደሆነ ያስተምር ዘንድ ሐዋርያትን ላከ። ቅድም እንደነገርኳችሁ ከሐዋርያት መካከል ቅዱስ ጴጥሮስና ቅዱስ ዮሐንስ ናቸው የተላኩት። ሁለቱም ተመሳሳይ አገልግሎት ነው የሰጡት። ዮሐንስም ጴጥሮስም በመነኮሳትም ትሰበክ ወንጌል፣ በካህናትም ትሰበክ ወንጌል ዓላማዋ አንድ ነው ብሎ ለመንገር ይህን ተናገረ። የክርስቶስ መምጣት እስረኞችን ለመፍታት እንደሆነ ቅዱስ ማቴዎስ መዝግቦልናል። በተለይ በቅዱስ ማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 9 ጀምሮ ስንመለከት ማቴዎስን በጠራው ጊዜ በቀራጭነት ሕይወቱ ሰዎች ስለሱ ሲናገሩ ይቀፋቸው በነበረ ሕይወቱ ወገኖቻችን፣ ሕዝቦቻችን ገንዘባቸውን፣ አይምሯቸውን በሙሉ ወሰደ፣ እኛን ነጠቀን፣ ግብር በማስገበር ሕዝባችን አስጨነቀ ይሉት ነበረ። ማቴዎስን ክርስቶስ ጠራው። እግዚአብሔር እኮ እንዲህ ምንም አይነት ሕይወት ይኖረን እሱ ሲጣራ እሺ ብለን መስማት ከቻል ወደ ልቡናችን ይገባል። እሺ ብትሉ ብትታዘዙ ምን ትበላላችሁ? በረከት። ለመባረክ የሚቀድመው እሽታ። ቅዱስ ማቴዎስ ሲጠራ እሺ አለ። እሱ ብቻ ነው። ወደ ቤት የገባው ጋበዘው፣ አስተናገደው፣ ያለውን በሙሉ አቀረበ። ሰው ግብዣ ለመጋበዝ መጀመሪያ ልቡ መፍቀድ አለበት አይደል? ሳትወዱ ትሰጣላችሁ። ቅዱስ ማቴዎስ እኮ መጀመሪያ ልቡ ስለተማረከ ነው ያለውን ነገር አውጥቶ ክርስቶስንና የክርስቶስ የሆኑትን በሙሉ ማስተናገድ የጀመረው። ያኔ ቀናተኞች ተነሱ። ጸሐፍት ፈሪሳውያን በሆነው ባልሆነው ምክንያት የሚደረድሩ ሰዎች ነበሩ። ዛሬም እንዲህ አይነት ሰዎች አለ። እንደው ለማስተማር አህዮች እንዲፈቱ ሐዋርያትን ላከ። የሚፈቱ ሐዋርያት እንደሆኑ ለሐዋርያት የተሰጠው ስልጣን የታሰሩትን መፍታት፣ ነፃነት ያጡትን የክብር ነፃነት፣ የእምነት ነፃነት፣ የወንጌልን እውነት በመንገድ እውነተኛውን ነፃነት ወደሚሰጠው ወደ ክርስቶስ ማቅረብ እንደሆነ ያስተምር ዘንድ ሐዋርያትን ላከ። ቅድም እንደነገርኳችሁ ከሐዋርያት መካከል ቅዱስ ጴጥሮስና ቅዱስ ዮሐንስ ናቸው የተላኩት። ሁለቱም ተመሳሳይ አገልግሎት ነው የሰጡት። ዮሐንስም ጴጥሮስም በመነኮሳትም ትሰበክ ወንጌል፣ በካህናትም ትሰበክ ወንጌል ዓላማዋ አንድ ነው ብሎ ለመንገር ይህን ተናገረ። የክርስቶስ መምጣት እስረኞችን ለመፍታት እንደሆነ ቅዱስ ማቴዎስ መዝግቦልናል። በተለይ በቅዱስ ማቴዎስ ወንጌል ምዕራፍ 9 ላይ ከቁጥር 9 ጀምሮ ስንመለከት ማቴዎስን በጠራው ጊዜ በቀራጭነት ሕይወቱ ሰዎች ስለሱ ሲናገሩ ይቀፋቸው በነበረ ሕይወቱ ወገኖቻችን፣ ሕዝቦቻችን ገንዘባቸውን፣ አይምሯቸውን በሙሉ ወሰደ፣ እኛን ነጠቀን፣ ግብር በማስገበር ሕዝባችን አስጨነቀ ይሉት ነበረ። ማቴዎስን ክርስቶስ ጠራው። እግዚአብሔር እኮ እንዲህ ምንም አይነት ሕይወት ይኖረን እሱ ሲጣራ እሺ ብለን መስማት ከቻል ወደ ልቡናችን ይገባል። እሺ ብትሉ ብትታዘዙ ምን ትበላላችሁ? በረከት። ለመባረክ የሚቀድመው እሽታ። ቅዱስ ማቴዎስ ሲጠራ እሺ አለ። እሱ ብቻ ነው። ወደ ቤት የገባው ጋበዘው፣ አስተናገደው፣ ያለውን በሙሉ አቀረበ። ሰው ግብዣ ለመጋበዝ መጀመሪያ ልቡ መፍቀድ አለበት አይደል? ሳትወዱ ትሰጣላችሁ። ቅዱስ ማቴዎስ እኮ መጀመሪያ ልቡ ስለተማረከ ነው ያለውን ነገር አውጥቶ ክርስቶስንና የክርስቶስ የሆኑትን በሙሉ ማስተናገድ የጀመረው። ያኔ ቀናተኞች ተነሱ። ጸሐፍት ፈሪሳውያን በሆነው ባልሆነው ምክንያት የሚደረድሩ ሰዎች ነበሩ። ዛሬም እንዲህ አይነት ሰዎች አለ። እንደው